ጨምበላላን ሲዳማ ሲያከብረው፣ ጊፋታን ወላይታ ሲያከብር፣ የሰሜን ህዝቦች አሸንድዬ ሻደይና ሶለልን ሲያከብሩ እኛ ኦሮሞዎች የባዕድ አምልኮ ነው አላን። ታዲያ ለምን ኦሮሞ እሬቻን ሲያከብር የባዕድ አምልኮ ነው ማለት አስፈለገ? እናንተ እሬቻን የባዕድ አምልኮ ነው ብትሉም እንኳን እኛ ግን የእናንተን ብሔራዊ በዓላቶች የባዕድ አምልኮት ናቸው አንላቸው። ምክንያቱም ደግሞ እኛ ኦሮሞዎች ነን። ስለ ማንነታችን ራሳችን የምንፋለም፣ ጥያቄዎቻችንን እንዲመለሱ የምናደርግ፣ በትግልና በጥንካሬያችን ባህሎቻችንን እስከ ዛሬ ድረስ ያቆየን ታላቁ ሕዝብ ኦሮሞዎች ነን። እናንተ ዛፍን ሄዳችሁ ቂቤ ትቀባላችሁ ብትሉንም እኛ ግን ባህሎቻችንን ከማስተዋወቅ ፊንፊኔ ከተማ ላይ ታላቅነታችንን ከማሳየት ወደ ኋላ የሚያስቆመን አንድም ምድራዊ አካል የለም። እናንተ ምንም በሉ፣ ዛፍም ቂቤ ትቀባላችሁ በሉን፣ ባዕድ አምልኮታችሁን ሳር ይዛችሁ ወንዝ ታደርሳላችሁ በሉን። ዋቄፈታ እምነት ተከታዮች በዓላቸውን በዕለቱ ያደርጋሉ። እኛ ግን የዛ ሃይማኖት ተከታይ ያልሆኑ ኦሮሞዎች ደግሞ ባህላችንን በሚገባ እናስተዋውቃለን። እንኳን የአብሮነትና የፍቅር ተምሳሌት ለሆነው ለታላቁ የእሬቻ በዓል በሰላም አደረሳችሁ፣ በሰላም አደረሰን።